ሰላም ጤና ይስጥልን የዩቲዩብ ቻናል ቤተሰቦች። ዛሬ የምናወራው ከትንሽ ሐሳብ ተነስቶ የዓለማችን ትልቅ ድርጅት ስለገነባ ሰውና የብዙ ሰዎችን ህይወት ስለቀየረ ሰው ነው። ዛሬ የምናወራው የዓለማችን ትልቅ ድርጅት ስለሆነው ማይክሮሶፍትም ነው። ይህ የዊሊያም ሄነሪ ቢል ጌትስ የስኬት ታሪክ ነው። ቢል ጌትስ ቴክኖሎጂስት፣ ስራ ፈጣሪ፣ የቢዝነስ ሰው፣ የበጎ አድራጎት ሰውና በዓለም ላይ እጅግ ባለጸጋ ከሆኑ ሰዎች አንዱ ነው። እሱ ሲያድግ በሲያትል ዋሽንግተን ውስጥ ገና ልጅ እያለ ለኮምፒውተር ፍላጎቱ የሚያበረታቱ አስገራሚና ደጋፊ ቤተሰቦች ነበሩት። የኮሌጅ ትምህርቱን በማቋረጥ ከጓደኛው ጋር በመሆን የዓለማችን ትልቅ የሆነውን የቴክኖሎጂና የሶፍትዌር ካምፓኒን መሰረተ። በሂደትም ቢል ጌትስ በዓለማችን ላይ ካሉ እጅግ ባለጸጋ ከሆኑ ሰዎች አንዱ ነው። ቢል ጌትስ የተወለደው እንደ አውሮፓውያን አቆጣጠር በ1955 በኦክቶበር 28 በሲያትል ዋሽንግተን ውስጥ ነበር። አባቱ ዊሊያም ሄነሪ ጌትስ እና እናቱ ሜሪ ማክስዌል ይባሉ ነበር። አባቱ ዊሊያም ሄነሪ ጌትስ በሲያትል ውስጥ ጠበቃ ነበር። እናቱ ሜሪ ማክስዌል መምህር ነበረች። ቢል ጌትስ የአባቱን ፈለግ በልጅነቱ ይከተል ነበር። በትምህርት ቤት ለሂሳብ ትምህርት ልዩ ፍቅር ነበር። ነገር ግን ይህ ፍቅሩ ወደ ኮምፒውተር ፕሮግራሚንግ እየተቀየረ መጣ። ኮምፒውተር ፕሮግራሚንግ በወቅቱ አዲስ ቴክኖሎጂ ነበር። ቢል እና ጓደኞቹ ራሳቸውን ኮምፒውተር ፕሮግራሚንግ አስተምረው በትርፍ ጊዜያቸው የተለያየ ስራዎችን ይሰሩ ነበር። ቢል ጌትስ ሃርቫርድ ዩኒቨርሲቲ እስከሚገባበት ድረስ ለኮምፒውተር ፕሮግራሚንግ ትልቅ ፍቅር ነበር። ቢል ጌትስ ጌምን ሰርቶ ሰዎች ከኮምፒውተር ጋር እንዲጫወቱም ያደርግ ነበር። በዩኒቨርሲቲውም ቆይታው ህግ ማጥናት ጀምሮ ነበር። ነገር ግን ከኮምፒውተር ላቦራቶሪዎች ከጓደኛው ጋር በመሆን ብዙ ጊዜውን ያጠፋ ነበር። ከሃርቫርድ ዩኒቨርሲቲ በማቋረጥ የማይክሮሶፍት ካምፓኒ ምስረታን ቀጠለ። ጌትስ እና አለን በመጀመሪያ ስራቸው በወቅቱ ለነበሩ ኮምፒውተር ሶፍትዌሮች የሚሆን ዊንዶውስ ኦፕሬቲንግ ሲስተም የሆነውን ማይክሮሶፍት ኦፊስ ሰሩ። ማይክሮሶፍት ካምፓኒን በመቀጠል ብዙ ስኬቶችን እያመጣ ሄደ። በየአመቱ እየተሻሻለና እያደገ በአሁኑ ጊዜ ከ10 ትላልቅ የቴክኖሎጂ ካምፓኒዎች አንዱ ነው። ቢል ጌትስ በ2014 ከባለቤቱ ማሊንዳ ጋር በመሆን የመሰረተውን ቢል ኤንድ ማሊንዳ ጌትስ ፋውንዴሽን ለሚባለው የበጎ አድራጎት ድርጅት ለማተኮር ሲል ከማይክሮሶፍት አለቃነቱ ራሱን አነሳ።